ሰላም ቤተሰብ እቺ ርካሽ የምትባለው የኛ ስራ ላሳያችሁ እስኪ ቴብል ሰው ሆና 60 በ60 ነው በፎርማይካ በደንብ ጠርዟም ምናምን ትሰራለች ኢንሰርት ማለት 60 በ60 ነች ከፈለጋችሁ ወስዳችሁ ትልቅ እንትን ላይ በሷ እንትን ላይ ሰርታችሁ ማጥለቅ ትችላላችሁ ፌስ የላትም ዝም ብላችሁ እንደዚህ ስትሬት የሆነ እንጨት ያደረጋችሁ በሞርሳ ነው የምትጠቀሙት ማለት ነው በራሳችሁ ሞርሳ በራሳችሁ እንጨት እንደዚህ ማለት ነው ያው ፋይንስ ጨመርባት ምናምን ከተባለ ሌላ ጣጣ ነው ይቺ ግን እንደዚህ ባለችበት እንደዚህ ስኳድራው ተይዞ በደንብ መታሰር ያለበት ነገር ታስሮ ሲመጣ 7000 ብር ናት ማለት ነው እስከ 40 አካባቢ ተሰነጥቃል ዝም ብላችሁ እንደዚህ አይነት ካቢኔት ትሰሩላታላችሁ ወይ ደግሞ በብረት ወይ ደግሞ ሁለት ተሸጋጋሪ እንጨት ብረት መበየጃ ማዶ ለማዶ ወይ ማሸጊያ ያለው እሱ ላይ ያሸጋግራችሁ ውጭ አውጣችሁም ውስጥ ሆናችሁም እንደፈለጋችሁ ማንቀሳቀስ ትችላላችሁ ይሄን ታስገቡት ስለዚህ ከዛ በኋላ ይሄን ያወጣላችሁ አያችሁ አይደል በመርሳ ማሰር ይሄ ነው በጣም የሚያስጠላበት ነው ምን ያክል ጊዜ እንደሚፈጅ አሁን ልክ ይመስላል እንግዲህ ይሄንን ልሸንሽ ነው ያቺ በአግባቡ ፓራሌልነቱ ሳይጠብቅ ሲቀር የመቦጨር አቅሙ በጣም ከፍ ይላል እንግዲህ ማስተካከል በቃ በዚች ቤት 1 ሚሊ ምናምን እየሰራቀ ተጠቃሚዎችን የተሻለ ጥቅም እንዲያገኙ ማለት ነው እንደዚህ አይነት ማስመሪያ በዛና በዚህ በኩል ሁለት ተጠቅሜ አንድ እንጨት እንደዚህ ጨምርላችሁና 11000 ትከፍላላችሁ ማለት ነው ያው ለትንንሽ ቤት ለምትሰሩ ለአርቲስቶች ለቅርጻ ቅርጽ ምናምን ለምትሰሩ ልጆች በጣም ጠቃሚ ነው ኢቭን የራሷ ቴብል ካደረጋችሁላት ማፈኛ ያለውም ካደረጋችሁላት በጣም ቢስ በቃ ሙሉ ቴብል ነው ስለዚህ በሜትር ለእንትን ላለመንገላታት እዛችና እዚች ይቀበርና ከዛ በኋላ እሱን እያያችሁ 20 ብትፈልጉ 10 ብትፈልጉ 3 ብትፈልጉ የፈለጋችሁትን ሸርተት ታደርጋችሁ እዚህ ጋር ታስራላችሁ ማለት ነው አመሰግናለሁ መልካም ጊዜ